በኢትዮጵያ ከ15 ወይም ከ20 ዓመት በላይ እናንተ ጋር አብሯችሁ ሲያገለግል እንዲሁም ብራንድ ኔሙን እየገነባ የመጣውን ካምፓኒ ኔም ወይም የኢንቨስትመንት ብራንድ ጥቀሱልኝ ብላችሁ ማን ትሉኛላችሁ? የዛሬ ስራ የትናንትን ታሪክ ያወሳዋል። ቦታው 20 ሺህ ካሬ ሜትር ላይ ያረፈ የተንጣለለና ሰፊ የሆነ ቦታ ነው። የሚገኘው አያት ወይም ሲኤምሲ ከመሃል ከተማ የወጣ ወይም ዳሩን በያዘ ቦታ ላይ አይደለም። እንደሚታሰበው ይህን ያክል ሰፊ ካሬ መሃል ከተማ ላይ ይገኛል ብሎ ማሰብ ሊከብድ ይችላል። ነገር ግን እመኑኝ ተገኝቷል ነው የምላችሁ። መገኘቱ ብቻ አይደለም። እዚህ 20 ሺህ ካሬ ሜትር ላይ አሁን 5 ብሎኮችን ስትራክቸራቸውን ጨርሶ የቀለም ስራ እየሰራ ይገኛል። እናም ይህ ካምፓኒ ምንድን ነው? ማን ነው? ምን ሰርቷል ልትሉኝ ትላላችሁ። በተለይ ለ15 ዓመት ምን ሰርቷል? መልሱ ይሄውና ጊዮን ሆምስ ይባላል፣ ወይም በቀድሞ ስሙ ጊዮን ጋዝ ይባላል። ይህ ጊዮን ጋዝ ተብሎ የሚጠራው በቀድሞ ስሙ የአሁኑ ጊዮን ሆምስ አሁን መሀል ወሎ ሰፈር ላይ ፕሮግረስ ላይ ያሉ ያለቁ እንዲሁም ገና አዲስ ሳይቶችን ላውንች እያደረገ ይገኛል። ታዲያ የትኛውን የቤት ምርጫ ትፈልጋላችሁ? ባለ 1፣ ባለ 2፣ ባለ 3 ወይስ ባለ 4? ምርጫው ከእናንተ ነው። አቅርቦቱ ደግሞ ከኛ ነው።